ለዛ ሲሉ የትም ገብተው ያመጧታል። ሁለተኛ ትላንት አብሮ ሲፈርድ የነበረ ሙታል ላይ ብሎ ዛሬ ደውሎ ቤተሰቦቿ በህይወት መኖሩ አረጋግጫለሁ ያው ለታዋስ አጽም የ3 ዓመት ነው ለቤተሰቦቹ ሲናገር ምን በዚህ ውስጥ እንረዳለን? ሁላችን የምንረዳው ነገር ይኖራል። እና ሰያ የምትለው ገብቶኛል። ቀላሉ ነው ይሄ። ወደ መፍትሄው ነው። አሁን ቀጥታ ወደ እርምጃው ነው። ሁሌ ተጋግዘን በምን መልኩ መፍትሄ ይፈጠር የሚለውን እገዙን ሁላችሁም እገዙን። እኛ እውነት ለመናገር ድንግርግርግር እያለን ነው። አንዳንድ ጊዜ ሁለቱም ለመግባት እየፈራን ሀበሻና የገጠር ልጅ ቢያዙ እነኛን ይጠቁማሉ ብዬ አስባለሁ። እና እነኛ ላለመያዝ ደግሞ ልጅቷን ያስለቅቃሉ ብዬ አስባለሁ። ከገጠር ልጅ ምንም የሚገኝ መረጃ የለም። ሀበሻ የሚባለው ጓደኞቹ ናቸው። አብሯቸው ሲበሉ ሲጠጡ የሚኖሩ ናቸው። ጋባ ካሜራማን ነው፣ ጓደኛው ነው። የት እንደሚውል የት እንዳሉ ምናምን ያውቃል። ከነሱ እኮ አንድ ቤተሰብ ከተያዘ ለቤተሰቦቹ ሲባል ይጋማ ያለው ሰው ለቤተሰቦቹ ሲባል ያወጣሉ። ኤምባሲ ይሄን ጉዳይ ኤምባሲም እንዲከታተለው ከኤምባሲም ጋር የሚነጋገር ሰው ጅዳ አዘጋጁ። አረ ወላሂ ሰው ሐሳብ ነበር የሰማነው። ሰያው እኔ የሰይድ ሀበሻን ሐሳብ እቀበላለሁ። በነገራችን ላይ ክስ ያለበት ሰው ሹመይ ሲገብቶ ራሱ ክስ ካለበት ከሳሽ ካለ ወደ ሀገር አትላክም፣ አበደን አትላክም። ህጋይም ሁን ህገ ወጥም ሁን ክስን ፍርድን እስካላገኘ ድረስ ወደ ሀገር የምትሳፈርበት ምንም አይነት ምክንያት የለም። እነዚህ ሰዎች ከተያዙ በህግ ቁጥጥር ስር ከዋሉ ወደ ሀገር የሚላኩበት መንገድ የለም። ውሸት ነው። ከሳሽ ኑር ኢጋማ ያለው ህጋይ የሆነ ሰው በፍርድ ቤት የልጅቱን ጉዳይ የሚከታተል ካለ ህገ ወጥም ቢሆን አይጠረዝም። ሰያው ለምንድን ነው ወሬ የምታንሻፉት? አታንሻፉ። እንዳይያዙ የልጅቱ ጉዳይ ተደብስብሶ ይቀርብናል ምናምን ውሸት። ህገ ወጥ ሰው ራሱ አይሄድም። አረብ ከከሰሰው ከሹመይሲ ራሱ ይባረራል። በፍርድ ቤት ጉዳይ ካለ ትልቅ እስር ቤት ውስጥ ገብተህ ትወጣለህ ክስን እስከምጨርስ ድረስ ህገ ወጥም ሁን ህጋይም ሁን። ስለዚህ ከሳሽ ካለና የልጅቱን ጉዳይ በፍርድ ቤት መዋቂብ ገዝታችሁ የምትከራከሩ ከሆነ ምንም ወደ ሀገር የሚላኩበት መንስኤ የለም። እንደውም ህግ አብሮ ይከታተላል ይሄንን ጉዳይ። እናንተ አሁን ወደ ሀገር ይልኳቸዋል፣ የልጅቱ ጉዳይ ተርበስብሶ ይቀርብናል። ውሸት። ለምንድን ነው ህገ ወጥ እንደዛ ነው ወሬ የምትዋሩት? እንደ ሀገሪቱ ላይ እየኖርን እኮ ነው። ህጋዊ ሰው አቅርብ፣ የልጅቱን ጉዳይ የሚከራከር ጠበቃ ግዛ። ከዚያ በኋላ የልጅቱን ጉዳይ ህግ ከያዘው እነዚህ ሰዎች እንኳን ህጋዊ ሆኖ ህገ ወጥ ከሆኑ አይሳፈሩም። ትሰማለህ አይደለም? አረበኛ የሚችል ጠበቃ ያለው ሰው ለምን አገዙም? ወንድ ከሆናችሁ ወሬ ዝም ብላችሁ ከማመላለስ ለምን አታሲዟቸው? ስንት ቀናችሁ አሲዟቸው። አብዲ ቆይ አንዱ ይኸውልህ ቆይ እዚህ ላይ ትክክል እየመጣ አሁን አንዱ መቶ ሲናገር ያም ትክክል የሚባለው አይደለም የሚሰራው። እስከዛሬ ቆይ አድምጠኝ ያወራህ እኮ ወንድማ ወንድንን እያንቀጠቀጥ ነው ያለንን። የሆነ ነገር የማይሆን ነገር አትናገሩ። ስትናገሩ እናንተ ጅዳ ናችሁ፣ ለምን አታደርጉትም ታዲያ? ወንድ አይደላችሁም እንዴ ታዲያ? ጅዳ ተቀምጣችሁ ዱባይ ነው እኮ ያለነው። እናት አይደል እኛ ብቻ ነን እንዴ? ይሄ እኮ የህዝብ ጉዳይ ነው። ይሄ እኮ ቆይ ይሄ መሆን ካለበት አንተ ምን ይሰራል? ጅዳ ተቀምጣን አይደል? ለምን አትሰሩትም ታዲያ? ህጋዊ ናችሁ። ህጋዊ ያሉ ሰው ጋር ተባብራችሁ እንዴ? እኔ እውነቱን የሁላችንም እኮ ነው። ጅዳ ተናገርኳል። እኔ መንገዱን ነው እየተናገርኩ ያለው ማለት እኮ ሁላችንም ይሄን ጉዳይ ወስደን ይሄን ጉዳይ ይሄም ያዋጣል ከተባለ በቃ ጥሩ ነው እቀበላለሁ። ለምን አትሰሩትም ነው? ለምን አንሰራውም? አንድ ላይ ጥሩ ዝም ብለህ መተህ ሐሳብ ሰተህ መውረድ ብቻ ለትክክል ተብለህ ተወርዳለህ። ቆይ አንድ ጊዜ ሁሌም መተህ እዚህ ሁሌም ሐሳብ ሰተህ ትክክል ብለህ ተወርዳለህ። ካበቃ ያንተ ሞራል እዚህ ላይ ትክክል ተተባልክ ካበቃ በቁም ነገር እንስራ ከተባለ መስራት ነው። ህጋዊ የሆኑ ጅዳ ያሉ ይቅረቡን እንስራ አብረን። ይሄም ካስከደ ዋነኛ ነገር ሰያው ስማኝ፣ መጀመሪያ ስማኝ ወንድሜ፣ እየሰማህ ነው። እኔ አንተን ክሬዲት አንተ የሰራውን ነገር ለማጨለም ክሬዲት አይደለም የሰራው ዱባይ ሆነ ማንም እዚህ ሳውዲ አረቢያ ተቀምጦ የሰራው ስራ የለም። እኔም አልሰራሁትም። እውነት ነው። አንደኛ ውክልና ያስፈልጋል፣ የቤተሰቦቿ ውክልና ህጓን ማለት የልጅቱን
እንትን ከሳሽ የሚከታተል ሁለተኛ አረበኛ የሚያቅ በደንብ ወንድሟ ራሱ ይቃማለው ምን ራሱ ወንድሙ ይሄን ኮነ ውስጥ ለውስጥ እዚህ የሆነ ነገር አደራጅታችሁ ሰውየው ተከሶ በህግ የሚቀርብበትን ነገር አመቻቹ ነው። አሁን አንተ ቀደም ስትናገር ስለሰማው ነው ሰው ይቅርታ እኔ በቀደሙ አማርኛ ነው ይሄ ሰውዬ ከተያዘብን ወደ ሀገር ተጠርዞ ይሄዳል ከዚያ በኋላ የልጅቱ ወንጀል ተርበስብሶ ይቀርብናል ነው እኛማ ልጅቱ የምትገኝበት መንገድ ነው አይሄድም ነው ይሰማይ መስያው አይሄድም ነው የኔ ደግሞ እንኳን ይሄ ሰውዬ ህጋይ ሆኖ ህግ ወጥ ሆኖ ራሱ ከሹሜ ሲወጣሉ ህግ ማለት በፍርድ ቤት ቀጠሮ ካላቸው ማንም ሰው አይላከም ነው እውነት ነው በቃ ይሄ እኛ ደግሞ ይኸውልህ ከዚህ የምንደግፈው ከዚህ ሌላ እዛ ያሉ ቤተሰቦቹ ተጠርንፈው ሲያዙለት እሱ ባይኑ ያየ ተወዶ ወዶ ሳይሆን ተገዶ ያመጣል የሚለው እዛ ደረጃ ለመድረስ ደግሞ አሁንም እዛ ደረጃ ከመድረስ እውነቱን እናፈላልግ ነው። ለምሳሌ ትላንትና በደባ ሲፈርዱ የነበሩ ሰዎች ዛሬ እውነቱን እየተናገሩ ነው። ገብቶሃል አይደለ? እዚህ ምግብ ነው እኮ መከታተል ትችላለህ። ምንም የሚጠፋ ወንጀል የለም። ህግም ራሱ በቃ ይሄ ተሆነ ሞክሩ ከበቃኛ ተጎናቸው በሚሆነው ሰው ሰብስቡ። አንደኛ እኔ መኮይ ትናንትና ሲናገር ሰምቻለሁ። መኮንን በእርግጥ ሰው ሊኖር ይችላል። መኮንን አሜሪካ ሀገር ተቀምጦ እንዴት ነው ስልክ ቁጥር ሰጥቶ እነዚህን ሰዎች የሚያስይዛቸው? እዚህ ያለ ሰው ካልሆነ በስተቀር አበደን የሚቻል ነገር የለም። አንደኛ አረበኛ የሚችል ሰው መሆን አለበት። ከሳሽ መኖር አለበት። በዚያ ላይ እንደገና ደግሞ መዋቂ መግዛት አለባችሁ። መዋቂ ማለት ምንድነው? ጠበቃ ያለ ጠበቃ ያለ መዋቂም ፍርድ ቤት ገብቶ የልጅቱን ጉዳይ የሚከታተል ሰው ከሌለ ውሸት ተርበስብሶ ይቀራል። አሲዙ እኛስ ምንድነው ያልነው? ውክልና ከአባቷ ተቀበሉ። ከሳሽ ካለና መዋቂ ከያዛችሁ እኔም እኮ አልኩት ይሄንን እኮ አንደኛ ሙሐሜ ተገዝቶ ምን ብሎ እዛ ላይ እንዳልከው ነው። ስለዚህ እሱ እስር ቤት ገብቶ ተርበስብሶ አንደኛ 3 ወር 4 ወር ቆይቶ ድምጥማጡ ይጠፋል። ስለዚህ ይሄን የሚያረቅ አካል እዛ ሳውዲ ላይ የለም። ገብቷል። እኛ እያልነው ለምን ነው መልሳችሁ ወደኛ ሐሳብ ነው የምትመጡት እኮ ይሄ ጉዳይ ነው። ለዛ ጉዳይ ብዙ ነገር ያስፈልገዋል። ሙሐሚ ትገዛለህ። ሙሐሚ የሚገዛው ሙሐሚ ስንት ነው? ቆይ ሙሐሚ ስንት ነው የሚለው? ሙሐሚ ራሱ 10 ሪያል 15 ሪያል ሊሆን ይችላል 20 ሪያል ህዝብ ካገዛችሁ ይቻላል፣ ችግር የለው። ለማንኛውም መረጃ ከሰጠው ያሟጥ ይከታተልናል ጠበቃው። አንዴ ልናገር እስቲ አይ አንዳንድ የኔንም ስም ስለጠራ በአጋጣሚ ለሁላችሁም ሰላም ብያለሁ። እንዴት ናችሁ? እዚህ ውስጥ ያላችሁ 15000 ሰዎች ያላችሁ የይመች የቅርብ ፎቶዎች የተለያዩ ካሉ በሙሉ ወደኔ ላኩልኝ። ኦኬ ወንድሜ ላልከው ይኸውልህ እኔም እንዴት አድርጌ እንዴት ማስያዝ እንደምችል ለኔ ተወስ። እሱ እንዴት አድርጎ ነው ምናምን የሚባለው ነገር ያቺ ምንድነው? እናንተ ወንድም ሄዳብሽን አስገባለሁ ብዬ ሌሎቹ ይገቡብኝ ነው። ኦኬ እሱ ለኔ ተወው። ልቻል አልቻል እሱ ሌላ ጥያቄ ነው። ግን እሱ ከተያዘ በኋላ ሎየር መቅጠር ካለብን አቅም አለን እንቀጥራለን። ምንም ችግር የለው። ሎየር አስፈላጊ ከሆነ ግን ሎየርም የማያስፈልግበት ደረጃ ሊደርስ ይችላል። ምክንያቱም አንተ ደወይ አሁን የምታወራው ልክ ይሄ ሰው የሚሰራው ስራ ህጋዊ እንደሆነ እያረክ ነው። እኔ ትላንትና ሌሊት ሙሉ አልተኛው። ቴክስትና ሜሴጅ ሪከርድ ጭንቅላቴን ሊያፈነዳ ነው የደረሰው ይሄ ሰው የሚሰራው ግፍ ማለት ነው። ቪዲዮ ፎቶ ምን ያልመጣ ነገር የለም። ይሄ ሰውዬ ወንጀለኛ እህቶቻችንን በብድር እያመጣ የማይሆን ዋጋ ላያቸው ላይ የጫነ አመት 2 አመት በነፃ እያሰራ ቁጭ ብሎ ደረቱን ነፍቶ የሚኖር ወንጀለኛ ይሄ ተይዞ ኢትዮጵያ ገብቶ ዋጋ መክፈል አለበት። ምንም ይሄ ወደዚህ ወደዛ የምንለው ነገር አይደለም። እዛ ኢትዮጵያ ሲገባ የሚቀበለው መንግስትም እንዲቀበለው ማድረግ ይቻላል። ለምን የብዙ ሰው ዕዳ የብዙ ሰው እንባ የብዙ ሰው ስቃይ ተሸክሞ ያለ ሰው እና ልክ ህጋዊ እንደሆነ ሰው እንዴት አድርገ ነው አትበሉ። ከቻላችሁ ከተቆረቆራችሁ የናንተ እዛ ካላችሁ ምንድነው የምትጠብቁት? ከዚህ በላይ ምን አለ? ይሄ ሰው የሚሰራው ግፍ ሞልቶ ፈሷል። ከ200 300 ሰው በላይ በ7000 ሪያል የሚመጣውን 13000 ሪያል እያለ ወስዶ አስቀጥሮ ስራ 1 ብር እንኳን ሳይሰጣቸው አመት 2 አመት ያሰራቸዋል በነፃ። በእነሱ ነው የሚገነባው። ይሄ ግፈኛ እኮ ነው። እንዴት ነው እናንተ እዛ ቁጭ ብላችሁ ተቆርቋሪ ናችሁ ብላችሁ እንዴት ነው የሚቻለው ከማለት የምትችሉት ነገር ካለ ጎየዱት እኛ የምንችለውን እንሰራለን። በዚህ መልኩ ቢሆን ጥሩ ነው።
ኦኬ ይቅርታ አንዴ የሚታርግልኝ ማኔ እናንተን እኮ እየተቃወምኩ ሐሳባችሁን እየነቀፍኩ አይደል መኮንን ሐሳብ ትክክል ነው እኔ አብዲ ይሄ ጉዳይ ያንተም እኮ ነው ያንተም ጉዳይ እኮ ነው ያንቺም ያንተም የሁላችንም ነው እኮ ጭቅጭቅ እኮ አይደለም እኔ ሰያው ቆይ ስማኝ መጀመሪያ እኔ አሁን መንገድ ነው እየነገርኳችሁ ያለሁት አንደኛ ውክልና ያስፈልጋል ይሄ ልጅ ተጠርዞ አገር ከገባ በኋላ በኢትዮጵያ መንግስት ማለት ፍርድ ቤት እዛው አገር ውስጥ ማለት ወንጀሉን ይከታተል የምትሉ ከሆነ አሲዛችሁ ከመንግስት ጋር ከኤምባሲ ጋርም ተጻጽፋችሁ አገር ማስገባት ትችላላችሁ ሁለት እዚያ አንፈልግም እዚሁን ህጉን እንዲከታተል እንፈልጋለን የምትሉ ከሆነ አንደኛ የኢትዮጵያ ህዝብ ሙሉ ይደግፋታል ችግር የለውም አዋጡ የምትሉን ነገር እናዋጣለን መዋቂብ ያዙላት እያንዳንዷን መረጃ ለመዋቂብ ሰጡት አሉ ጠበቃዎች እኮ አፋቸውን ከፍተው የሚሉ እኮ ልክ እኛ ጋር ጠበቃ እንደምንላችሁ አሉ ይሄን ወንጀል የሚከታተሉ ስለዚህ ከኤምባሲ ጋር አገናኙት ነገሩን ከዛ ጠበቃ ከያዛችሁ በኋላ ልጁ ይከሰስ ከተከሰሰ በኋላ ፍርድ ቤት ይግባ እኔ ያልኳችሁ ያለሁት ይሄ ሰውዬ ክስ ካለበትና በፍርድ ቤት ከቆመ አገር አይሳፈርም ፍርዱን እስከሚያገኝ ድረስ ምንም አይነት የሚሳፈርበት ምክንያት የለም እንኳን ህጋይ ሆኖ አይደለም ህግ ወጥ ሰው ራሱ አንድ አረብ ከከሰሰው ከሹመይስ ይወጣል በስማ ሲያረክስ አለብህ ብለው እኮ ያባሩታል እኮ እየተባረሩ ያየን እኮ ነው አይሳፈሩም ስለዚህ ክሰሱትና በህግ ቁጥጥር ስር ይዋል ወንጀሉን እያንዳንዱ የሚሰራትን እዚህ ሀገር የሚሰራትን ወንጀል እናቃለን ያን ወንጀል እናንተ በቪዲዮ በጽሁፍ ማስረጃ አርጋችሁ እያንዳንዷን ነገር ለመዋቂው ከሰጣችሁት እዚያ ይጨርሱለታል ነገሮቹ ያልቃሉ ነው ስለዚህ ይሄ ልጅ ሀገር ከገባ በኋላ የልጅቱ ደብዛ ይጠፋል ምናምን የሚባል ነገር ይሄ አያስኬድም ነው አብዲና አንድ ነገር ልበል ካልከፋ ካፌ ላይ ነው ተጠቀኝ ቆይ አንዴ ይኸውልህ ወንድም አለ ሰማኝ እሱ ከሁሉም በላይ የሚፈራው ኢትዮጵያ መግባት ነው በአሁን ሰዓት እመነኝ ኢትዮጵያ መግባት መርገጥ ነው የሚፈራው ኢትዮጵያ ቢገባ አንድ ቀን በህይወት እንደማይቆይ ያውቃል የሰራው ግፍ የሰራው መከራ ማለት ማን ነው አደቡልብኝ ፕሊስ አለው ኦኬ እሱ ኢትዮጵያ መግባት የሚፈራውን ያህል ሌላ ነገር የለውም አሁን ልጅቷን የሚለቅ ከሆነ ይልቀቅ እኛ ኦሬዲ ስራ እየሰራን ነው ስለዚህ አንተ መታቃቸው ሎየሮች ካሉ ምን ካሉ ከተያዘ በኋላ 3 ወር ስለሚፈጅ በዛ 3 ወር ውስጥ ብዙ ነገር ማድረግ እንችላለን ሎየርም ይዘን የፈለግነውን አድርገን ኢትዮጵያን ቢገባ ከኢትዮጵያ መንግስት